I'd one day rise up high, build a future, touch my sky. ሰላም የጆይፉል ዜማ ተከታታዮች ዛሬ በአድዋ 00 ተገኝቼ አድዋ ሙዚየም ላስጎበኛችሁ ነው። ሰብስክራይብ ላይክ ሼር በማድረግ እንድትከታተሉ አበረታታችኋለሁ። እንድትደግፉኝ እንቀጥላለን። Foto I second እዚህ ጋር አውሮፕላን አለች በ1928 የተሰራች አውሮፕላን ናት። ፀሐይ ትባላለች። በኢትዮጵያ ምድር የተሰራች የመጀመሪያ አውሮፕላን ናት ይላል እዚህ የተጻፈው ጽሑፍ። ተሰርታ የተጠናቀቀችው በወራት ጊዜ ውስጥ ሲሆን ለበረራ ዝግጁ ሆነችው በታህሳስ 1928 ዓመተ ምህረት ነው። አውሮፕላኗ የሰራት ቀዳማዊ አፄ ኃይለ ሥላሴ አብራሪና ኢንጂነር የሆነው ሉድዊግ ዌበር ከኢትዮጵያውያን ባለሙያዎች ጋር በመሆን ነው። ፀሐይ አውሮፕላን ለ30 ሰዓት ያህል ብቻ መብረር ችላለች ይላል ታሪኳ እንደሚያሳየው ማለት ነው። በጣም ይገርም ነው። በ1928 በአፄ ኃይለ ሥላሴ የተሰራች አውሮፕላን ናት ማለት ነው። በጣሊያን ወረራ ወቅት ሲጠቀሙበት የነበረ አርበኞች ሲጠቀሙበት የነበረ ጦር መሳሪያ ነው። እዚህ ጋር ምናየው ይህ በጣም ትልቅ ስክሪን አለ። እዚህ በጣም ገራሚ ስክሪን አለ። እስቲ በዚህ በኩል ደግሞ ባህላዊ የሙዚቃ መሳሪያ በጦርነት ወቅት ሲጠቀሙበት የነበረ መሳሪያ አለ እዚህ አካባቢ። በአድዋ ዘመቻ አገልግሎት የሰጡ መሳሪያዎች ትንሽ ጨለም ብሏል አካባቢ እና ማሲንቆ፣ ዙምባራ፣ እምቢልታ፣ ዲንካ፣ ክራር፣ ጥሩምባ፣ ዋሽንት፣ ከበሮ የመሳሰሉ እቃዎች ናቸው። እዚህ ጋር የሚታየው ደግሞ የተለያዩ አገልግሎት የሚውሉ ቁሳቁሶች የእንጨት ገበታ፣ ሽልም ቁና፣ ሽልም ሰፌድ ይላል። በወቅቱ ሲጠቀሙበት የነበረ ነው። ስራ የውሃ መቅጃ፣ የጠጅ ማቅረቢያ፣ ገንቦ፣ ከብረት የተሰራ የውሃ የጠላ መጠጫ፣ ከሸክላ የተሰሩ የጠጅ ማጠጫዎች፣ ከቀንድ የተሰራ የውሃ የጠላ መጠጫ ናቸው ማለት ነው። እዚህ ጋር የውሃ የቅመም ተለያዩ የቅመማ ቅመም መያዣ ናቸው እነኚህ ደግሞ እህል ማብሰያ ናቸው። እነዚህ የንፍሮ መቀቀያ፣ ንፍሮ መጨለፊያ፣ ከእንጨት የተሰራ የወጥ መጨለፊያ፣ ከቀንድ የተሰሩ ማንኪያዎች ናቸው እነኚህ። የዕለት ምግብ መያዣ ነው አገልግል። የድሮ አርበኞች የሚጠቀሙበት አድዋ ቪክቶሪ ደብዳቤዎች በወቅቱ የተጻጻፏቸው ናቸው እነኚህ። የምናየው ደግሞ ይህ አሸዋ ገበታ የአድዋ ጦርነት የተካሄደበትን መልክዓ ምድር የጦር አሰላለፍና የውጊያ ቦታዎች ያሳያል። እዚህ ጋር ደግሞ የምናየው ወደ አድዋ ጦርነት የነበራቸው የጉዞ መስመር የሚያሳይ ነው ይሄ።
ይሄ ደግሞ ያው መድፍ ገበየው ቢሞት ተተካ ባልቻ የተባለለት መድፍ አገላባጭ ብቻ ለብቻ የተባለለት ነው። ይህ መድፍ በአድዋ ጦርነት በኢጣሊያ ሰራዊት ተማርኮ የኢትዮጵያ ሰራዊት መልሶ የኢጣሊያ ሰራዊት ያጠቃበት ነው። መድፉ በቶሪኖ ፋውንዴሪ ለኢትዮጵያ አቆጣጠር 1883 ተሰራ። እዚህም ሽጉጥ አለ። በአድዋ ጦርነት ወቅት ዳግማዊ አጼ ምኒልክ የተጠቀሙባቸው ናቸው እነኚህ ማለት ነው። መድፍ ይህን ይመስላል። ግን የባልቻ እሺ At one day, rise up high, build the future, touch the sky. Small and